ከ10,000 ዓመታት በፊት ከደቡብ ሜክሲኮ ለዓለም የተበረከተው በቆሎ አገራችንን ጨምሮ በመላው ዓለም ተወዳጅነትን ያተረፈ የምግብ አይነት ነው። ከሜክሲኮ እኩል በሚባል ደረጃ በጓቲማላም ከ1000 ዓመታት በፊት መብቀል እንደጀመረ የታሪክ መዛግብትና ሰነዶች ያሳያሉ። አሁንም በሜክሲኮና በጓቲማላ በቆሎ በስፋት የሚመረት የእህል አይነት ነው ማለት ነው። በቆሎ በእኛ ሀገር እሸቱ ተቀቅሎ ተጠብሶ ተፈልፍሎ ተቆልቶ ይበላል። ፍሬው ሲደርቅ ደግሞ ተጨምቆ ዘይት ከመሆን አልፎ ዱቄትም ለዳቦ ለገንፎና ለሌሎች የምግብ አይነቶች መስሪያነት በግብዓትነት ይውላል። ለመሆኑ ከጤናችን አንጻር በቆሎ በሳይንስ የተረጋገጡ ምን ጠቀሜታዎች አሉት የሚል ጥያቄ ቢነሳ በዚህ ቪዲዮ በሳይንስ የተረጋገጡ የበቆሎ ጥቅሞችን የምናይ ሲሆን ጥቅም አለው የሚል ጥያቄ ቢነሳ አዎን ጥቅም አለው የሚል መልስ የምንሰጥ ይሆናል ማለት ነው። በቆሎ መመገብ ከመደበኛ የምግብነት ጥቅሙ ባሻገር በርካታ ትሩፋቶች እንዳሉት የጤናና የስነ ምግብ ባለሙያዎች ይገልጻሉ። በ100 ግራም የተቀቀለ ቢጫ በቆሎ ውስጥ 96 ካሎሪ፣ 73 በመቶ ውሃ፣ 3.4 ግራም ፕሮቲን፣ 21 ግራም ካርቦሃይድሬት፣ 4.5 ግራም ስኳር፣ 2.4 ግራም አሰር ወይም ፋይበር እንዲሁም 1.5 ግራም ቅባት እንደሚይዝ የሄልዝ ላይን መረጃ ያሳያል። ሰላም እንዴት ናችሁ? ይህ ስለ ምግብ ሚዲያ ነው። በዛሬ ቆይታችን በምግባችን ለማየት እንደሞከርነው በቆሎን መመገብ የሚያስገኘው የጤና ጥቅሞችን በቆይታችን የምንዳስስ ይሆናል። የተከበራችሁ አድማጭ ተመልካቾቼ በቆይታችን ቪዲዮዬ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድትተባበሩ ስል በአክብሮት እጠይቃለሁ። አንደኛ ላይ የምናገኘው የበቆሎን ጥቅም ስናይ በቆሎ የኪንታሮት በሽታን ይከላከላል። በቆሎ በአሰር ወይም ፋይበር የበለጸገ በመሆኑ በቆሎን መመገብ ለሆድ ድርቀት እና ተያይዞ ሊከሰት ከሚችለው የኪንታሮት ህመም እንዲሁም የፊንጣጣ ካንሰር የመጋለጥ እድልን እንደሚቀንስ ተጠቁሟል። ሁለተኛ እድገትን ያፋጠናል። የቫይታሚን ቢ ንጥረ ነገሮች የሆኑትን ቲያሚንና ኒያሲን ስላለው አጠቃላይ የሰውነት እድገትን ያበረታታል። በቆሎ በቫይታሚን ቢ በተለይም በቲያሚን የበለጸገ በመሆኑ ለነርቭ ጤና ወሳኝ ሚና እንደሚጫወት መረጃዎች ወይም ሳይንሳዊ ጥናቶች ያሳያሉ ማለት ነው። ሶስተኛ ክብደትን ለመጨመር ይረዳል። ክብደቶ ከሚጠቀሰው ኪሎ በታች ነው ወይስ ክብደቶ ከሚፈልጉት በታች ከሆነቦት እንግዲያውስ ከፍተኛ የካሎሪ መጠን ያለውን በቆሎ ቢያዘወትሩት በፍጥነት ክብደት ለመጨመር ይረዳዎታል። አራተኛ ጠቃሚ ማዕድናትን እናገኛለን። በቆሎ ለአጥንት ጥንካሬና እድገት ብሎም ለልብ ጤና ጠቀሜታ ያላቸውን ፎስፈረስና ማግኒዚየም የተባሉ ንጥረ ነገሮችን በበቂ መጠን እንደያዘም የስነ ምግብና ጤና ባለሙያዎች ይጠቅሳሉ። በተጨማሪም ብረት፣ ዚንክ፣ ፖታሺየም እና ኮፐርን የመሳሰሉ ለሰውነታችን እጅግ ጠቃሚ ማዕድናትን ይዟል። በተለይ ስለኒየም የተሰኘው ማዕድን በብዙ ምግቦች ውስጥ አይገኝም። ነገር ግን በቆሎ ውስጥ የምናገኘውና የተሻለ ተጠቃሚ የሚያደርገን ይሆናል ማለት ነው። አምስተኛ የልብ ጤናን ይጠብቃል። የኮሌስትሮል ወይም ደግሞ የደም ቅባት መጠንን በመቀነስ ልብን ከተለያዩ በሽታዎች ይጠብቃል። እንዲሁም በቆሎ መመገብ የማይመከረውን የኮሌስትሮል አይነት ለመቀነስ እንደሚረዳ እና ከፍተኛ የኮሌስትሮል መጠንን ተከትሎ በሚመጡ ህመሞች እንዳንጠቃ እንደሚያደርግም ተነግሯል። ስድስተኛ የደም ማነስ በሽታን ወይም ደግሞ አኒሚያን ይከላከላል። የያዘው ብረት ቫይታሚን ቢ12 እና ፎሊክ አሲድ በሰውነታችን ውስጥ የቀይ የደም ህዋስ ምርት እንዲጨምር በማድረግ የደም ማነስ በሽታን ይከላከላል። ሰባተኛ ለነፍሰ ጡር እናቶች እጅግ ጠቃሚ ነው። በፎሊክ አሲድ፣ ዚያክስ አንቲን እና ፓቶጆኒክ አሲድ የበለጸገ ስለሆነ ከወሊድ ጋር ተያይዞ የሚከሰቱ ችግሮችን በማስወገድ ለእናቲቱም ሆነ ለህፃኑ ጤና ጠቃሚ ነው ማለት ነው። ስምንተኛ ለአይንና የቆዳ ጤንነት ይጠቅማል። የያዘው ቤታ ካሮቲን የቫይታሚን ኤ ንጥረ ነገር በመሆኑ የአይን እይታን ይጠብቃል። እንዲሁም የያዘው የቫይታሚን ሲ እና ሊኮፒን ለቆዳ ጤና ጠቃሚ ነው። ዘጠነኛ የደም ስኳርና የደም ቅባት መጠንን ይቀንሳል። ሁለተኛው የስኳር ህመም ጥራጥሬዎችና የመሳሰሉ ጤናማ ምግቦችን በመመገብ መከላከል ይቻላል። ስለዚህ ከጥራጥሬዎች ውስጥ በቆሎ አንዱ በመሆኑ በቆሎን በመጠቀም የደም ስኳርና የደም ቅባት መጠንን መቀነስ ይቻላል።
10ኛ ለውበት መጠበቂያነት ያገለግላል። ከበቆሎ በዘመናዊ መንገድ ለቆዳ ለስላሴና መሰነጣጠቅ መፍትሄ የሆኑ በርካታ የቆዳ ውበት መጠበቂያዎች ተሰርተው ገበያ ላይ ይገኛሉ። 11ኛ ኃይልን ይጨምራል። የያዘው ኮምፕሌክስ ካርቦሃይድሬት ቀስ ብሎ የሚፈጭ በመሆኑ ለረጅም ሰዓታት ኃይል እንዲያገኝ ያስችሎታል። በተለይ አትሌት ወይም ደግሞ ጂም የሚያዘወትሩ ከሆኑ በቆሎ በየዕለቱ ከገበታው ባይጠፋ ይመከራል። 12ኛ በቆሎ የአንቲኦክሲዳንት ባህሪ ስላለው ካንሰርን የመከላከል አቅም እንዳለው የጤና ባለሙያዎች ይናገራሉ። በቆሎን መመገብ ለሰውነታችን አስፈላጊ የሆኑትን አሚኖ አሲዶችን ለማግኘት እና አመጋገባችንን ከግሉተን ነፃ ለማድረግ ይመከራል። እንግዲህ አድማጭ ተመልካቾችን እርስዎ ምን ይጠብቃሉ? ወቅቱን ጠብቆ የመጣውን የበቆሎ ቅቅልና ጥብስ በመብላት ከላይ የጠቀስናቸውን የጤና በረከቶችን ለማግኘት በቆሎን መመገብ ይኖሩበታል ማለት ነው። መቼ? ነገ ወይም ከነገ በስቲያ ሳይሆን ዛሬ በቆሎን በመመገብ የጤና በረከቶን የጤና ጥቅሞን ይጨምሩ ያሳድጉ እንላለን። ይህ ስለ ምግብ ሚዲያ ነው። አብራችሁ ስለቆያችሁ በድጋሚ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም።